ዛሬ መጀመር መቻል አለ። ሞከር ካልሞከርክ የሚሆን ነገር የለም። በቃ ሁሉም ነገር በመታገልና በጥረት በእያንዳንዱ እርምጃ ልክ ነው ያንተ እያንዳንዱ ነገር ሊሳካ የሚችለው። ካልሆነ ግን አይሆንም። ሰላም ውድና የተከበራችሁ የዩቲዩብ ቻናል የቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷን እየተጫናችሁ ቤተሰብ ሁኑ። የዛሬው ድርጊት ነገህን ይፈጥራል። ዛሬ የምትውለው ቦታ፣ እያንዳንዱ የምትሰራው፣ እያንዳንዱ የምትገናኘው ነገር የዛሬው ድርጊት ነገህን ይለውጣል። ያልሞከረ አይሳካለትም። ስኬት ከትጋት ይመነጫል። መከራ የስኬት መንገድ ነው። በነገራችን ላይ አንድ ማወቅ ያለባችሁ ነገር የሆነ ሰው ሲፈተን ብዙ ቻሌንጆች ሲገጥሙት ብዙ ችግሮች ሲደራረቡበት ይሄ የለውጥ መንገድ ነው አንዱ። ምክንያቱም የሆነ ሰው የሆነ ነገር ሲሰራ የሆነ ነገር ለማድረግ ሲፈልግ ሲሞክር የሆነ አንዳንድ ነገሮችን ሲሞክር ፈተና ይበዛበታል። በጣም ብዙ መጥፎ ነገሮች ሊያጋጥሙት ይችላሉ። ዝም ብሎ አይሳካለትም። ማንኛውም ሰው እዚህ ዓለም ላይ ካልጣርክ ካለፋ ብዙ ነገር ላይ ፎከስ አድርገህ በጣም ካልጣርክ መቼም ቢሆን አይሳካልም። በቀላሉ የሚሳካ ነገር የለም እዚህ ዓለም ላይ። ሁሉም ነገር ጥረትህ ነው፣ ትጋትህ። ሁሉ ነገርህ ሊስተካከል የሚችለው አንተ በምትሄደው አካሄድ ነው። ሁሉ ነገር አምነህ ተቀብለህ እዚህ ብለህ ካጠበቅ የሆነ ሰዓት ላይ ነገሮች ይስተካከሉልሃል። በምትሄደው የሆነ ነገር እያወቅህ ነው የምትሄደው። የሆነ ነገር እየተስተካከለልህ፣ የሆነ መንገዶች እየተከፈቱልህ ነው የምትሄደው። ዝም ብለህ አምነህ የሆነ ነገርን ችግርን ተቀበለህ እያለቀስክ የምትኖር ከሆነ በጭራሽ አይሳካልህም። ካለህበትም ፈቀቅ ማለት አትችልም። ነገሮች እየተደራረቡ የበለጠ ችግር ውስጥ ነው የምትገባው። ሰው ምንድን ነው እዚህ ዓለም ላይ ስትኖር ዛሬ የምታደርገው ነገር፣ እያንዳንዱ የምትሞክራቸው ነገሮች፣ እያንዳንዱ የምታለማቸው፣ እያንዳንዱ ለማሳካት የምጥራቸው፣ እያንዳንዱ በሮች የምታንኳኳቸው በሮች የነገህን ያንተ የስኬት መንገድ የለውጥ መንገድ እየከፈቱልን ነው የሚሄዱት። ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ ባይ